የኢትዮጵያ ሎተሪ አገልግሎት ከኢትዮ ቴሌኮም ጋር በመተባበር የሚያዘጋጀው አድማስ ዲጂታል ሎተሪ 32ኛው ዙር እጣው ዛሬ የካቲት 26 2017 በእድል አዳራሽ መውጣቱ ታውቋል። በዚህም መሰረት 4 ሚሊዮን ብር የሚያስገኘው የአንደኛው እጣ ቁጥር 0321085939 ሆኖ ወጥቷል። 2 ሚሊዮን ብር የሚያስገኘው የሁለተኛው እጣ ቁጥር 0320534921 ሆኖ ወጥቷል። የሶስተኛው እጣ አሸናፊ ቁጥር 0320353286 ሆኖ የወጣ ሲሆን የሚያስገኘውም ሽልማት 1 ሚሊዮን የኢትዮጵያ ብር መሆኑ ታውቋል። አራተኛው እጣ 700,000 የኢትዮጵያ ብር የሚያስገኝ ሲሆን አሸናፊ ቁጥሩም 0320939058 ሆኖ ወጥቷል ማለት ነው። አምስተኛው እጣ 350,000 የኢትዮጵያ ብር የሚያስገኝ ሲሆን አሸናፊ ቁጥሩም 0320721459 መሆኑ ታውቋል። የስድስተኛው እጣ አሸናፊ ቁጥር 0320068621 ሆኖ የወጣ ሲሆን የሚያስገኘውም ሽልማት 250,000 የኢትዮጵያ ብር መሆኑ ታውቋል። ሰባተኛው እጣ 175,000 የኢትዮጵያ ብር የሚያስገኝ ሲሆን አሸናፊ ቁጥሩም 0320842008 ሆኖ ወጥቷል። ስምንተኛው እጣ 100,000 የኢትዮጵያ ብር እንደሚያስገኝ የታወቀ ሲሆን አሸናፊ ቁጥሩም 0320201574 ሆኖ ወጥቷል። የዘጠነኛው እጣ አሸናፊ ቁጥር 0320770861 ሆኖ የወጣ ሲሆን የሚያስገኘውም ሽልማት 75,000 የኢትዮጵያ ብር እንደሆነ ለማወቅ ተችሏል ማለት ነው። አስረኛውና የመጨረሻው እጣ ቁጥር 50,000 የኢትዮጵያ ብር የሚያስገኝ ሲሆን አሸናፊ ቁጥሩም 0320274560 ሆኖ የወጣ ሲሆን ሁሉንም አሸናፊ ቁጥሮች ከሚያስገኙት ሽልማት ጋር በድጋሚ ማየት ከፈለጋችሁ ስክሪኑ ላይ አርገንላችኋል። ከዛ ላይ በድጋሚ መመልከት ይቻላል። ለሁላችሁም መልካም ዕድል እንመኛለን። 33ኛውን አድማስ ዲጂታል ሎተሪ መቁረጥ ካሰባችሁ ካላችሁበት ቦታ በማንኛውም ሰዓት 605 ላይ ማንኛውንም ፊደል በመላክ ወይም ደግሞ በቴሌብር ሱፐር አፕ አሊያም ኮከብ 127 መሰላልን በመደወል ከዛም ናሽናል ሎተሪ ወይም ብሔራዊ ሎተሪ የሚለውን ከመረጥን በኋላ በ10 ብር ብቻ በቀላሉ መቁረጥ እንችላለን ማለት ነው። የቆረጥነው የአድማስ ዲጂታል ሎተሪ ትኬት ከጠፋብን በስራ ሰዓት 9695 ላይ በመደወል በቀላሉ ማግኘት እንችላለን ማለት ነው። አሸናፊ ከሆነን ደግሞ ካሸነፍን ደግሞ ትኬቱን በቆረጥንበት ስልክ ቁጥር ይደወልልንና ተሸላሚ እንድንሆን ይደረጋል ማለት ነው። ስለዚህ ይጠቅማችኋል ብለን እናስባለን። እንደወደዳችሁት ተስፋ እናደርጋለን። ቻናላችንን ላይክና ሰብስክራይብ በማድረግ እንደዚህ አይነት ወቅታዊ መረጃዎችን ቶሎ ቶሎ እናደርሳችኋለን። በድጋሚ መልካም ዕድል ለሁላችሁም።